ኧረ በስመ አብ ምንድነው ሲቲዎች ወደ ጥልቁ ሄዳችሁ ታውቃላችሁ? ግን የምሬን ነው። ወደ ጥልቁ ማለት ዛሬ 3-0 ምን አይነት ጨዋታ ነው የምንጫወተው? ኦዴጋርድ የሚያምር ጨዋታ ከተጫወተ ማለት ነው ከሚያምር እግር ኳስ ጋር ነው አርሰናል የሚያሸንፈው። ኧረ በስመ አብ ምን አይነት ጎል ነው ያገባው? ማን ኳሱን ሳይነካው ዶናሩማን አስተኛው። ገብቷችኋል? ይሄ ባይበሉ ባናተ ሂደ እንደዚህ አተ ምናምን የሚባለውን ጎል ነው ያገባው። ገብቷላ? መደበቅ አለብህ። አሁንም የማታምን ከሆነ 3-0 ተሸንፈ ለ5 ዓመት ቀኝ ግዛት እገዛዋለሁ ፕሪሚየር ሊጉን ይቅርታ በለኝና አትሊስት 4 ዓመት ከግማሽ ምናምን ላርግል። ገብቷል አይደል ማለት ነው። ምንም ነው ማትችሉን ከዚህ በኋላ ማን ፕሪሚየር ሊጉ አይደለም አውሮፓ ሬዲ አይደለም ለኛ ማን ዩሮፕ እናስጨንቀዋለን። ሻምፒየንስ ሊግ ፒኤስጂ ተዘጋጅ። ገብቷል። ሲቲን 3-0 ለጥልጠነዋል። ከዛ በኋላ ደግሞ ማለት ነው አርብ ላይ ደግሞ ኔክስት ዊክ ኮቨንትሪ ደግሞ ዋጋዋን ታገኛለሽ። ገብቷላ? ምን አይነት ጨዋታ ነው? ኦዴጋርድ ዞሊስ እናቴ ትሙ ፕሌይ ሬቲንግ ላይ አንተን አገኛለሁ። ፕሌይ ሬቲንግ ላይ ምን አይነት ጎት ይሆን ከሆነ ገብቷላ አይደል ማለት ይሄ ቲም ግን ከዚህ በኋላ የሚያስቆመውን ሰው ፈልጉ። ወደ ጥልቁ ገብተዋል ሲቲዎች። ከዚህ በኋላ እንዴት እንደሚወጡ አላውቅም። ኑኑ ደግሞ አሁን ትሪ ብላችሁ አዎ እኛ ትሪውን በልተን ማለት ነው ቀጣይ ዋንጫ ምን በላበትን ትሪ ነው ነው ትሪ ይሄ ነው ትሪ ይሄ ነው ትሪ። የኔ ክለብ ተናፍቀ ነበር በኢየሱስ እንዴት ናፍቃል ግን አርሰናል ጌታ ኢየሱስ እንዴት ተላችሁበት ውይ ዞሊስ ምን አይነት ሆነ? ኦዴጋርድ ምን አይነት ሆነ? ምን አይነት ገደላ አረክባቸው የኔ ጌቶች ውይ ለኛው ዋንጫችንን በልተናል። ቀጣይ ሳምንት ደግሞ በዋናው እኛ ባስጨንቅ ነው ሊግ እንገናኛለን። ይመቻችሁ ገነርሶች፣ ወዳችኋለሁ። እንኳን ደስ አላችሁ። ትሪውን በልተናል፣ ገና እንበላለን። ለቆርቆሮ ዋንጫ ነው። እስኬሊና ራያ ከገቡ አንጮትም እንደው ህዳት አንጮትም። እስኬሊና ራያ ከገቡ ራያ ካለ አንጮትም። ጨብጡንሽ በቃ አንዳንዴኛ ላሽ እንላለን እንዲነን አነሳ ያለውን ዋንጫ እንኳን እንለቃለን። ጅብ አይደለንም፣ ዝም ብለን አንበላም። ቻል ያለውን እንደነ ካራቦ ምናምን አንሰማም። አሁን ፕሪሚየር ሊግ ላይም አንዳንዴ ለቀናል። በዚህ አመት ፕሪሚየር ሊጉን ግን አለቅም። ቀድመን ማባቢያ ምናምን ግን እንሰጣለን ማለት ነው። ምን እሺ ነው ኦዴጋርድ አመቱን ሙሉ የሌለ ልጅ ዛሬ በረኛው ላይ ተላጠበት። በስማ ወደዛ አስተኝቶ ወደዚህ ነው ያገባው። አጋጣሚ ተጠቅመው ትንሽ ሻይን ያርጉ ገና ብቻ ግን ስለኛ ቲም እና መወራት ስላለበት መደረግ ስለነበረበት ሴሜኒዮን እስከ 90 ደቂቃ ታራግጣለህ እንዴ አንተ ኢንዞ ማሬስካ? እኔ ኢንዞ ማሬስካን በመጀመሪያው አልናገርም ብዬ ነው። ገና የመጀመሪያ ጨዋታ ነው። እስቲ እሁድ ከቦርንማውዝ እናያለን። ዛሬ ሰራ ያልኩትን ስህተት ከደገመው ቼልሲ ነው ያለው ሲቲ ነው ያለው። ባይዘ ቼልሲ አይደለም ያለው። ኢንዞ ማሬስካ ብዙ እድሎች አይሰጡትም። በጣም አምነውበት ነው ያመጡት፣ ግን ብዙ እድሎች አይሰጡትም። እኔ ዛሬ ምንም ጎሉላ እንደማናገባ ጨዋታው ከጀመረ በኋላ የሆነ በቃ ምንም አላየሁበትም ቲሙ ላይ ኬሚስትሪ እና ኤሊዮት አንደርሰን የሚገርም ኳሶች ሲያሻማ ነበረ። አላንድን ቶሎ ለምን እንዳስወጣውም አልገባኝም። ግን ለኛ እንዳልሆነ ጨዋታው ዛሬ ያስተውቅ ነበረ። ግን በቃ ትንሽ ቲም በትንሽ ዋንጫ ይደሰት። ይሄው ወያልዬ አንድ ትሪ እኔም ከኪሴ ልጨምርልህ። ይሄው አንድ ማይ በቃ ይሄው ወያልዬ ከኪሴ እናቴ ለህፃን ልጅ ሲጀመር ለፈልፈላ ሲጀመር የመንሳን ነው መቼ ምግብ ጀመረና ገና ቁጥቁጥ እኮ ከትናንት ዳቆን ይጣሉ ጡጦ እኮ ነው የሚጠባው እኮ ገና እኮ ፈላ እኮ ነው ባይሆን ፈላው። ስሜን መልስልኝ፣ ማንቸስተር ሚለው ስሜን መልስልኝ። አንተ አይገባም፣ አዋርዳል። በቃ ከተማችን አዋርዳል። እዛው ለንደን ውስጥ ከፈለክ ጎዳና ተዳዳሪ መሆን ይችላል፣ አያገባኝም። ስሜን ግን መልስልኝ ብያለሁ። በህግ አምላክ መልስልኝ። እንግሊዝ ፕሪሚየር ሊግ ይሄንን አርሰናል ይሄንን ክለብ ለማየት ዝግጁ ነው? እንደ እውነቱ ከሆነ ከምር እንዴ የሆነች አለች እንደ አፒታይዘር ነገር ዋንጫ ነበረች። እሷን ሲቲን አሸንፈን እንግዲህ ጽድት ባለ ጨዋታ የመጀመሪያ ዋንጫችን አግኝተናል። እንግሊዝ ፕሪሚየር ሊግ ግን እኔ እንጃ ዝግጁ ሆነ አይመስልም። ኦልሬዲ እንደበላ ነው የምቆጥረው። እንግሊዝ ፕሪሚየር ሊግን ከምሬ ነው የምላችሁ። ክሪስቶስ ዞሊስ ለምን እንዳመጣ ነው አያችኋ? ገና በመጀመሪያ ጨዋታው ማለት ነው የዋንጫ ጨዋታውን በላ አርሰናል መጥቶ ስራውን ጀመረ በአሲስት ማለት ነው። እንዴ ኦዴጋርድ ምንድነው መሰሪው? ግን ዶናሩማ እንዴት ነው ያጋደምሽው? ምንድነው መሰሪው? ፕሪሚየር ሊግን ዝግጁ አይመስለኝም። ከምሬ ነው የምላችሁ። እኔ እንጃ እንዴት ነው ጓጉዬን አርሰናል ለማየት። እንኳን ደስ አላችሁ። የመጀመሪያ ዋንጫችን አሳክተናል ማለት ነው። ኮሚቴ ሺልድ እንደሆነ ሁሌም የግላችን ነች። የት ናችሁ አርሴ ፋሚሊ? ሼር፣ ፖስት፣ ኮፒ ሊንክ ማድረግ እንዳይረሳ። ላይክ ይደረግ። ይመሻችሁ። እንኳን ደስ አላችሁ። ቁልቁለትማ ያው ቁልቁለትማ ማንም ይሮጣል እያለ ነበር። ታላቁ ሩጫን የምንሮጠው የዛሬ ነው ያርገውና
በቃ እዛ እንግሊዝ ውስጥ እኮ ያው ነግሬያቸዋለሁ። የስፓቱ ላይ ፍሪኮች ናችሁ፣ ትሪውን በልታችኋል። ያው ከዚህ በኋላ ምን እንደምትበሉበት እናያለን። ዶናሩማ የኔ አባት አንተን የመሰልክ ለግላጋ የዋንጫ ጨዋታ ላይ 2 ትካዳለህ። በቃ አሁን ፕሪሚየር ሊጉ እስኪጀምር አዝጉድሽ። እኛ ባለ ዋንጫዎቹ አሁንም ሲጠራሩ ቻምፕ እያላችሁ ነው። አዝጉን። አርሰናል 3-0 ሲቲን ያው ለጥልጦ ነው የሚባለው። የከተማ ደርቢያችንን ለጥልጦ የኮሚኒቲ ሽልድ አሸናፊ ሆኗል። አመቱን በዋንጫ ጀምረውታል። በቃ ከዚህ በኋላ የመጀመሪያውም የመጨረሻውም ዋንጫችሁ ነው የሚሆነው። በደንብ በዚህ እንትን በሉ፣ ተፍታቱ፣ በደንብ ይመቻችሁ። ይሄ ነው የኔ አርሰናል፣ ይሄ ነው መድፈኛው። ይኸውልህ ይሄ ነው የዋንጫ ባለቤቱ። ተመልከት፣ ይኸውልህ የፕሪሚየር ሊጉ ሻምፒዮን የሆነው ቡድን ይሄ ነው። የኮሚኒቲ ሺልዱም ሻምፒዮን ይሄ ነው። ቀጣይ ዓመትም ሻምፒዮን የሆነው ይሄው አርሰናል ነው። ከዚህ ውጪ እንግሊዝን ሊቆጣጠራት የሚችል የትኛውም ክለብ የለም። የትኛውም ክለብ ነው የምልህ። አባኪያ ተዘጋጅ፣ ራስህን አዘጋጀው። በሞራሉ ረገድ የ18ቱ ክለቦች ወይ መቋጠሩለት የነበረው ሲቲን አንበርክከነዋል፣ ኮርኩመነዋል። ዳግም ከኛ ጋር መሳፈጥ የሚባል ነገር እንዳይኖር አድርገን በኮሚኒቲ ሺልድ ጨዋታ ላይ ብርክ እንዲለው አድርገናል። አሁን አንድ ጥያቄ ነው የምጠይቃችሁ፣ ቋጣሪያን በሙሉ ማለት ነው። ቀጣይ ለማለት ቋጥሮ አሰባችኋል። ሲቲ እኔ ከአቅሜ በላይ ነው ብሎ ኖካውት በልቶ ወጥቷል ከዚህ ውድድር ላይ። ኦፊሻሊም ነገር ቀጣይ ፕሪሚየር ሊግ ላይ መቋጠሩለት አንድ ቡድን አዘጋጅታችሁ ይዛችሁ ነው እንጂ እኔ ልትቋቋሙኛችሁ ማን እኔ ሐሳቤ አውሮፓ ነው እንግሊዝ አይደለም። እንግሊዝንም አይወለ ሻምፒዮን መሆኔ ዛሬ ነው ያረጋግጥኩ። ዛሬ ማለት ነው። ካሞን ገነርስ 3-0 ልጥፍ ማንዬ ምትራዳው ጨቆራሽ ላጥ እስቲ ፈገግ በላ እንችላለን። ጀሞ ሻምፒዮኖች ነው ሻምፒዮን። አረ ጋይስ ፕሪሚየር ሊግ ወዴት እያመራ ነው? ወዴት እየሄደ ነው? እኔ ቀኝ ግዛት እንዳይዙት እየፈራው ነው። ለማንኛውም ትሪ ነው የበላችሁት ግን ማለት ነው። ማን ነው አሁን አንድ ደህና ቲም ጠፋ እኮ ጋይስ። ሲቲም እንደምትመለከቱት ኮምፓሱ ተዛብቷል። ቼልሲም አዲስ አሰልጣኝ ነው የቀጠረው። ዩናይትድም በጊዜያዊነት ካሪክን ቀጥሮ ስለ የሆነ መስመሩን አላገኘም። ሊቨርፑልም አዲስ አሰልጣኝ ቀጥሮ እሱም ኮምፓሱን ገና እንትኑን መስመሩን እንኳን አርሰናል ከዚህ በፊት የነበሩበት ጫናዎች ደግሞ ቀለውለት ነው ጭራሽ የሚመጣው። ፒኤስጂ አየሻረል አባቴ ይሄ የድሮ ጠላቴን ቀብሬ ግባተ መሬቱን ፏ ሳረገው የሚያሳይ ቪዲዮ ነው። ገባሽ አይደለ? ተናግሬ ነበር። ተመልከት እስቲ። እንደምታይ ምናምን መስዬ ነው ጀለስ እዚህ ይሄ ቲክቶክ ነው ጀልስና እንመለሳለን አባቴ። ገባር ላይ ይሄ ትሬኒንግ ነው። ስታርቲንግ 11ን ለሁለት ከፍለን ፈርስት ሃፍ እና ሰከንድ ሃፍ ማለት ነው አባቴ። ፉል ፓወር ራሱ አይደለም ይሄ። ሁለተኛ ማርሽ፣ ሶስተኛ ማርሽ ዳገት ጋር ሲሆን አንደኛ ማርሽ፣ ከዛ ተመልሰ ወደ ሶስተኛ ወደ 4 እና ወደ 5 ራሱ አልመጣውም። ለምን? ለፒኤስጂ ነው። እኔ አላማዬ እናንተን እንቃችኋለሁ። ገባር ላይ የደውል መልእክት ነው። ሌሎቻችሁ ማን ነው እንደዚህ ማን ነው የዘንድሮ ፕሪሚየር ሊግ ማን ያሸንፋል ከ1 እስከ 20 ሊስት ምናምን ስትሰራ ማን ነው እኔን ሁለተኛ ብታስቀምጠኝ ስድብ ነው። ትቀድዳለህ እንዴ? ማን ምን ሆነ ነው? ሁለተኛ ቲሜን ብቻ ለብቻ ከፍዬ ማን አንደኛ ቲሜ ዋንጫውን ይበላዋል፣ ሁለተኛ ቲሜ ሚዜ ይሆናል። ገባህ? ሚዜነት ራሱ ክብር አለው ማለት ሚዜ የምትሆነው ከፈቀድኩልህ ነው። ሲቲዝንስ ይኸውልህ ፔፕ የለም እንደ ድሮ ፍልት ሲልብህ ማን ነው በደንብ አድርጌ ነው ማረጋጋ ማን ነው። ገባህ? ለዚህ ጋር ንቀት ያስንቃል። ገባህ? እየቀጣው እየገረፍኩ እያስተማርኩ እንቀሃለው ካልክ እረግጠሃለው ነው የሚል። ገባህ? ካሁን በኋላ ተገዢ ነህ። እመን፣ አምነህ ተቀበል። ዘመን አርሰናል ኢዝ ሂር። አርሰናል የኮሚኒቲ ሺልድ ዋንጫን እንግዲህ ከፍ አድርጎ መሳም ችሏል። ፈርስት ሃፍ ጌሙ እንዳለቀ ግልጽ ነበር። ከምሬን ነው የምላችሁ። ሲቲ እንደተናገረው ነው። ምንም ከግራም ያጋባ እውነት ነው የምላችሁ። እኔ እንጃ ጋርዲዮላ ነው ችግሩ ዛሬ እንዴ። እኔ አንድ ኦን ታርጌት እንኳን መጨረሻ ላይ ምናምን አይቻለሁ መሰለኝ እንጂ ኧረ በስመ አብ በቃ አርሰናል 3-0 ጨዋታ እጅግ በጣም በሚገርም እንደውም ማለት ነው አርሰናል ቀለል አድርገው ነው የተጫወቱት ማለት ይቻላል። እውነት ነው። ጨዋታው እንደተመለከታችሁት ነው። በአርሰናል በኩል ጥሩ እንቅስቃሴ ያሳዩ ተጫዋቾች ክርስቲያን ዞሊሴ አዲሱ ፈራሚ ገና በዚህ ጨዋታ እንኳን 2 አሲስት ማድረግ ችሏል።
ይደነቅ ይገባል። እውነቴን ነው የምላችሁ። ኦዲጋርድ ተመልሷል። ምንም ጥርጥር የለውም። እውነት በዛሬው ጨዋታ ላይ ትልቁን እንደውም አርሰናሎች በጣም ፐርፎርማንሳቸው አሪፍ እንዲሆን ያደርገው እሱ ነው ማለት ይቻላል። እጅግ በጣም ደስ የሚል እንቅስቃሴ ነበር። ጎልም እንግዲህ አስቆጥሯል ማለት ነው። እናም ሲቲ የት እንደገባ በዛሬው ጨዋታ አይታወቅም። ለማንኛውም ጥሩነቱ ይህንን ዋንጫ አርሰናል ስለበላ ፕሪሚየር ሊጉን አይበላም ማለት ነው። ለነገሩ ያው ማን አለ ሁሉም እንግዲህ በአዳዲስ አሰልጣኝ ነው እና ለማንኛውም ኮንግራት ፋሚሊዎች ይመሳችሁ። ኮሚኒቲ ሺልድ ዋንጫን ሻምፒየንስ ሊግ ያላገኘውን ወግን የሰጠ ነው። አስከበር ነው። ምን አይነት ጨዋታን የተጫወትንለት። ለዚህ ዋንጫ ማይገባውን አላረም። ጨዋታው ከዋንጫው በላይ ብራንድ ነው። ብራዘሪ ምን አይነት ጨዋታን የተጫወት ነው። ማንቸስተር ሲቲ ግን አዘንኩልህ። ጋርዲዮላን ቢኖር ዋንጫውን አነሳው ነበር ግን አረ ቢስሚላህ አንተ ጋርዲዮላ ጥላው ካለ ራሱ ማንቸስተር ሲቲ ውሃ ሰማያዊ አይደለም፣ ጋርዲዮላ ነው። የማንቸስተር ሲቲ ማሊያ ራሱ ቀለል አለብኝ። ለካ ያ ኢልቢስ ነው። ይኸውልህ ሱፐርስታር ይዘህ ያለ ጋርዲዮላ ምንም ነህ። ኮተት ይዘህ ግን በጋርዲዮላ ሰይጣን ነህ። ብራዘሪ ምን አይነት ጨዋታ ነው? ያለፈው ዓመት የምንጫወተውን ጨዋታ ቆፍረን ቀብረን ጥለን ሌላ አኡዙ ቢላ የተባለ ጨዋታ ይዘን መጣን። ወደፊት ስንሄድ እንዴት ነው የምናስፈራው? በአላህ ሃቨርትም ዛሬ በቃ ሃቨርት የሲቲ ጌታ በሲቲ ጨዋታ እኮ ሳያገባ ወጥቶ ያቅም። ብራዘሪ ቢስሚላህ ለማንኛውም ረክቻለሁ በደንብን ይሄ እጅግ ትልቅ ማስጠንቀቂያ ነው። አርሰናል ኮሚኒቲ ሺልድ በላ ብረት ድስት ምናምን እያልክ እዚህ ጋር መተህ ሙድ እንዳትይዝ። አርሰናል እጅግ ትልቅ ማስጠንቀቂያ ነው እየሰጠ ያለው። ማንቸስተር ሲቲ ቤት ፔፕ ጋርዲዮላ የለም። ፔፕ እያለ ነው ስላልቻለ አርሰናል ዋንጫውን የበላው። አሁን ፔፕ የለም። የቼልሲ ጉዳይ የምታውቁት ነገር ነው። የኛን የዩናይትድን ጉዳይ የምታውቁት ነገር ነው። የሊቨርፑል ነገር የምታውቁት ነገር ነው። አርሰናል ቀጣዮቹን አመት ዶሚኔት አድርጎ እንደሚቀጥል ማስጠንቀቂያ ካሁኑ እየሰጠን ያለው። እዚህ ሙድ የምትይዝበት የምትቀልድበት ዋንጫው የምተናነቅበት ነገር አይደለም። ይሄ ነገር እየተፈጠረ ያለው እውነታው ይሄ ነው። የሚኬል አርቴታው አርሰናል ሲቲን በማሸነፍ የኮሚኒቲ ሺልድ ዋንጫ ማሸነፍ ችሏል። ቪዲዮን ኮፒ ሊንክ ፖስት ላይክ በማድረግ ጀምሩት። ዛሬ አርሰናል ጨዋታውን ቀለል አድርጎ ነው ማሸነፍ የቻለው። ብዙም ሲቲ ያልፈተነው ነበር። ሲቲ እንግዲህ በአዲሱ አሰልጣኝ የመጀመሪያው ዋንጫ አጥቷል። እኔ ያው አሁን አርቴታ እስከዛሬ ከሲቲ ጋር ሲጫወት በተጫዋቾች ኳሊቲ እንኳን ባይለያዩም በፔፕና በአርቴታ መካከል ባለው በኳሊቲ ጋፕ ምክንያት ፔፕ ያንን ውጤት ይዞ ይወጣ ነበር በሁለቱ ያሉ እና ዋንጫዎችን ይዞ ይሄድ ነበር። አሁን ግን አሰልጣኙ ፔፕ ስላልሆነ የተጫዋቾች ኳሊቲ እንኳን አንድ ቢሆኑ በአሰልጣኙ ኳሊቲነት አርቴታ ከነሱ አይተናነስም። አሁን ካሉት የፔፕ ጋር በነበረው ጋፕ ልዩነት ብቻ እንኳን አርሰናል ከሲቲ አንሶ ይገኝ ነበር እስከዛሬ። አርቴታም ከፔፕ አንሶ ይገኝ ነበር፣ ምክንያቱም በሁለቱ መካከል ያለ የኳሊቲ ጋፕ። አሁን ግን ፔፕ ስለሌለ ሲቲ ሊቀለው ይችላል ብዬ አስባለሁ። በእርግጥ ይሄ በዚህ በአንድ ጨዋታ ብቻ ጀጅ ማድረግ አይቻልም። ደግሞ አዲስ አሰልጣኝ ነው፣ አዲስ ነገር ነው ይዞ ይመጣው። ሲቲ ገና መሰራት አለበት ብዬ አስባለሁ። አርቴታ ግን ለብዙ ዓመት የተሰራ ነው እና ጨዋታው ከዚህ ደግሞ እንደዚህ እየተሰራ ሲሄድ ደግሞ እየከፋም ሊሆን ይችላልና አርቴታ ደግሞ ለሁሉ ነገር በጣም አዳፕት የሚያደርግ አሰልጣኝ ነውና ተጫዋቾች ሲመጡ ወዳውኑ በቃ ሲስተሙ ላይ ስክት ማድረግ ነው እንጂ የራሱን ሲስተም አይበትነውምና ያ ስላለ አሁን ከዚህ በኋላ ራሱ ነገራቶች እየገሩለት ይሄዳሉ ብዬ አስባለሁ። ብዙ የሚፈተና ያመስል የራሱን በራሱ ካላከበደበት ችግሩን ስራውን ራሱ ፈታኝ ካላረገው በቀር እስከዛሬ ዋንጫ ሲያጣበት የነበረው ምክንያት እኔ ይሄ ነው። በቃ ዋነኛው ነገር በፔፕና በሱ የተጫዋቹ ኳሊቲ እንኳን አንድ ቢሆኑ በሁለቱ ያለው የኳሊቲ ጋፕ ልዩነት አርቴታ እና አርሰናል ከሲቲ እና ከፔፕ አንሰው ይገኙ ነበር። አሁን ግን ያ ጋፕ ስለሌለ የተሻለ ነገር ሊፈጠር ይችላል ብዬ አስባለሁ። በአርሰናል በኩል ሲቲ እንግዲህ ገና ብዙ ነገራቶች የሚቀሩት ይመስላል ስናየው። እንደ ማንቸስተር እንግዲህ ከፈርጉሰን በኋላ እንደሆነው ልክ እንደዛም ሊሆን ይችላል። የሚሆነው ነገር ያው ቢሆን ደስ ይለኛል። የሚሆነው ነገር አይታወቅም። ለማንኛውም የአርሰናል ደጋፊዎች እንኳን ደስ ያላችሁ። እስቲ የተሰማችሁን ደግሞ ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ